ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። የኤርትራ ጦር ድንበር ጥሶ ወደ ትግራይ ክልል ገባ። በቅድሚያ የምንመለከተው ጉዳይ ነው። የህወሓት ባለስልጣናት ላይ እግድ ወጥቷል። ምን አይነት እግድ የሚለውን እንዳስሰዋለን። ሳውዲ አረቢያ በኢትዮጵያ ላይ ተነስታለች። የደረሰን መረጃ አለ፣ እነግራችኋለን። በመጨረሻም ባራክ ኦባማ ለትራምፕ የዘረኝነት ስላቅ መልስ ሰጥቷል። ሁሉንም በየተራ የምንነግራችሁ ይሆናል። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ ወደ ትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት እንቅስቃሴ ሲያደርግ እንደነበር ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢአይዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአቢአይዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራባ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል ተብሏል። በተጨማሪም መካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጪኔ ተብሎ በሚጠራው ስፍራ መመሸጉ ተገልጿል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ቅዳሜ ዕለት ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርበዋል። በመግለጫውም የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙ ይጠይቃል ብለዋል። ልጆቻችሁንም ዓላማ ቢስ ከሆነ ደም አፋሳሽ ጦርነት ልታድኑ ይገባል ሲል ገልጿል። በትግራይ ክልል የተለያዩ አካባቢዎች ትላንት እሁድ የካቲት 11ን በዓል አስመልክቶ ሰልፎች እየተካሄዱ ይገኛሉ። የፌዴራል መንግስት በዶክተር ደብረጽዮንና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ ጣለ። በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ፖለቲካዊ እንዲሁም ወታደራዊ ውጥረት በተለያዩ ዘርፎች ተባብሶ በቀጠለበት በዚህ ወቅት የፍትህ ሚኒስቴር አዲስና ጠንከር ያለ እርምጃ ወስዷል። ሚኒስቴር መስሪያ ቤቱ ባለፈው ጥር 28 ቀን 2018 ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጄኔራሎችና የቤተሰቦቻቸው አባላት ላይ የባንክ ሂሳብ እግድ መጣሉን አስታውቋል። የተጻፈው ይህ ደብዳቤ ትልልቅ የፖለቲካና የወታደራዊ ሰዎችን ያካተተ ነው። ከፖለቲካው ዘርፍ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮም የቀድሞው የደህንነት ሹም አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና አቶ አማኑኤል አሰፋ በዝርዝሩ ውስጥ ሰፍረዋል። በወታደራዊ ክንፍ ደግሞ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበ ኃይለና ብርጋዴር ጀነራል አብርሃ ተስፋይ የዚህ እግድ ኢላማ ሆነዋል ተብለዋል። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጠውን እርዳታ አቁሚ ማለቷ ተሰማ። የኤሚሬትስ መልስ እየተጠበቀ ይገኛል። በተባበሩት አረብ ኤሚሬትና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ እየተንቀሳቀሰች መሆኑ ታውቋል። አልካባር የተሰኘው ጋዜጣ ትላንት ይዞት በወጣው ዘገባ እንዳመለከተው ከሆነ የግብፁ ፕሬዝዳንት አብዱላሂ አልፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጾ ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋን ዘግቧል። እዚህም ሳውዲ አረቢያ በተለይ ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴን ኤሚሬትስን እንድትደግፍ መፈለጓን ጠቅሷል። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑ ተገልጿል። በመሆኑም ከቀናት በፊት የግብፁ ፕሬዝዳንት አልሲሲ ይህንኑ የሳውዲ አረቢያ መልእክት ይዘው ነበር ወደ አቡዳቢ ያቀኑት ተብሏል። በመጨረሻም የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ለጥፈውት የነበረውን ዘረኛ ቪዲዮ በተመለከተ ቀጥተኛ ያልሆነ ምላሽ ሰጡ።
ኦባማ በፖድካስት ላይ በሰጡት ቃለ ምልልስ የመንግስት ባለስልጣናት ቀድሞ የነበራቸውን ክብርና ሀፍረት አሁን ጠፍቷል ብለዋል። ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉ በኋላ ማጥፋታቸው ይታወሳል። ኦባማ ከፖድካስት አቅራቢው ብራያን ታይለር ጋር ባደረጉት ቆይታ ከተወያዩባቸው ነጥቦች መካከል አሁን በአሜሪካ ያለው የፖለቲካ ሁኔታ ይጠቀሳል። ትራምፕ በገጻቸው ለጥፈውት የነበረው ቪዲዮም አንድ ማሳያ ተደርጎ ቀርቧል። ኦባማ ስለ ወቅታዊው የአሜሪካ ፖለቲካ ሲናገሩ ከዚህ ቀደም አይተነው በማናውቀው መጠን በክፋት የተሞላ ሆኗል ብለዋል። ቪዲዮው ከተለጠፈ በኋላ ዋይት ሃውስ ተቺዎችን ሐሰተኛ ቁጣ አስተጋቡ ብሎ ቢያጣጥልም ውግዘቱ ሲበረታ ቪዲዮው ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተደርጓል። በአንድ የዋይት ሃውስ ሰራተኛ የተፈጸመ ስህተት እንደሆነም ተገልጿል። ቪዲዮውን ሪፐብሊካኖችም ዲሞክራቶችም አውግዘውታል። አጠቃላይ ቪዲዮው 62 ሰከንድ ርዝማኔ ያለው ዘ ላየን ስሊፕ ቱናይት በሚል ማጀቢያ ሙዚቃ በተሰራው ቪዲዮ መጨረሻ ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍል ይታያል። ቪዲዮው በአውሮፓውያኑ 2020 የተካሄደው ምርጫ ተጭበርብሯል የሚል ይዘትም አለው። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራሁም፣ የቪዲዮውን የመጀመሪያ ክፍል ብቻ ነው ያየሁት፣ በኋላ የቢሮዬ ሰራተኛ ለጥፎታል ብለዋል። ኦባማም በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም ብለዋል። ጥቁር አሜሪካዊው ሪፐብሊካን የህዝብ እንደራሴ ቲም ስኮት እጅግ ዘረኛ ነው ሲሉ ቪዲዮውን ተችተዋል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዜሪያስ የሰራው ቪዲዮ ጥቁር ህዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘት ነው ብለዋል። የፖድካስት አቅራቢው ከቪዲዮ በተጨማሪ በአሜሪካ የስደተኞችና ጉምሩክ ባልደረቦች ላይ የሚወሰዱ እርምጃዎችን በተመለከተ ከኦባማ ጋር ተወያይቷል። አይስ የተገደሉ ሰዎች የአገር ውስጥ አሸባሪዎች መባላቸውን ኮንነዋል። ከቀናት በፊት ትራምፕ የእርሶን ፊት የዝንጀሮ አካል ላይ የሚያሳይ ቪዲዮ ለጥፈዋል ሲል ተናግሯል። ኦባማም በምላሹ አብዛኞቹ አሜሪካውያን ይህ ድርጊት ረብሿቸዋል፣ ከዋነኛ ጉዳዮች ትኩረት የሚለውጥ ነው ብለዋል። ኦባማም በመላው አሜሪካ ሲዘዋወሩ የሚያገኟቸውን ሰዎች ጨዋ ሰው፣ አክባሪና ደግ መሆናቸውን ጠቅሰው በማህበራዊ ሚዲያና በቴሌቪዥን የሚታየው ግን ሰርከስ ነው ብለዋል። የመንግስት ባለስልጣናት ሊኖራቸው የሚገባ ሀፍረት፣ አክብሮትና ቅድሚያ የሚሰጠው የመለየት አካሄድ አሁን ላይ ደብዛው ጠፍቷል ሲሉም ወቅታዊውን የአሜሪካ ሁኔታ ገልጸዋል። ኦባማ በቃለ ምልልሳቸው በሰላማዊ መንገድ አይስን የሚቃወሙ ሰዎችን አሞግሰዋል። ቤተ-መጻሕፍታቸው በቀጣይ ዓመት ቺካጎ ውስጥ እንደሚከፈትም በመጨረሻ ጠቁመዋል።